ይሄንን ቪዲዮ አይተን እንመለስ። ዛሬ እንኖራለን ነገ ደግሞ ሟችንን እንጠራለን ስለዚህ ከኛ እንዳይቀር ትውልዶይ ስለዚህ ድንበሪን ያንተ ያስከረን ማረፊያ ቦታ የመቀበሪያ ቦታ ከዛሬ ጀምሬ አላየም እንዳ ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ቤተክርስቲያን። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም ቤተክርስቲያን። እንግዲህ ከዚች ቤተክርስቲያን ይዞታ ፍርድ ቤቱ ያለ አግባብ ከቤተክርስቲያኒቱ ይዞታ 5000 ሄክታር መሬት ለግለሰቦች እንዲሰጥ ወስኗል። ስለዚህ ኦርቶዶክሳውያን የሆናችሁ በሙሉ በዓለም ደረጃ ያላችሁ በዚህ በኢትዮጵያ ውስጥ ያላችሁ ለቤተክርስቲያን ድምጽ እንሁንላት፣ በቤተክርስቲያን ጎን እንቁም። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም። ይሄንን ቪዲዮ የምትመለከቱ ሁላችሁም ቪዲዮን ሼር፣ ኮፒ፣ ሊንክ፣ ሪፖስት እንድታደርጉ በአቡነ ገብረ መንፈስ ቅዱስ ስም እጠይቃችኋለሁ። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ አንድነት ገዳም።